ዜጎች የመልማት ጥያቄዎችን ለመመለስ በሚደረገው ጥረት ግብር ከፋዩ የሚጠበቅበትን ታክስ በወቅቱ መክፈል እንዳለበት የጉራጌ ዞን ገቢዎች መምሪያ ገለጸ። መምሪያው የ2018 የመጀመሪያው ግማሽ ዓመት እቅድ አፈጻጸም ላይ ያተኮረ የውይይት መድረክ በወልቂጤ ከተማ አካሂዷል። ደጋጋ ሂሳቦ ከወልቂጤ ቅርንጫፍ ያደረሰን ዘገባ ሚፍታ ጀማል ያቀርበዋል። የጉራጌ ዞን ገቢዎች መምሪያ ኃላፊ አቶ ሚነወር ሀያቱ በዚህ ወቅት እንዳሉት የህብረተሰቡን የልማትና የመልካም አስተዳደር ስራዎችን ለማፋጠን በዞኑ የሚገኙ የገቢ አማራጮችን አሟጦ መሰብሰብ ያስፈልጋል። በዚህም በዞኑ ከዚህ በፊት የነበሩ ጠንካራ ስራዎች ለማስቀጠልና ጉድለቶች ለማረም ዓላማ ያደረገ ውይይት እየተደረገ መሆኑን ጠቁመው በዚህም በግማሽ ዓመቱ ከ2 ቢሊዮን ብር በላይ ገቢ የተሰበሰበ ሲሆን በቀጣይም ከ2 ቢሊዮን ብር በላይ ገቢ ለመሰብሰብ በትኩረት እየተሰራ እንደሆነም ገልጸዋል። በባለፉት 6 ወራቶች የፈጸምነው የገቢ እቅድ አለ። ከዚህ አንፃር በመደበኛ ወደ 1.9 ቢሊዮን ሰብስበናል። በማዘጋጃ 275 ሚሊዮን ሰብስበናል። በድምሩ ከ2 ቢሊዮን ብር በላይ ገቢ ሰብስበናል። የእቅዳችን 52% አካባቢ አሳክተናል። አቶ ሚነወር አያይዘውም አዲሱ አዋጅ በአግባቡ ከመተግበርና ከገጠር መሬት ገቢ አንጻር አበረታች አፈጻጸም መኖሩን ጠቁመው ይሁን እንጂ በተለይም በተጨማሪ እሴት ታክስ ላይ ከደረሰኝ አጠቃቀም ጋር ተያይዞ ውስንነት መኖሩን ገልጸዋል። አዲሱ አዋጅ ከመተግበር አንጻር የተሻሉ ስራዎች ነበሩ። ከማስፈጸም አንጻር በመዋቅር ደረጃ ስልጠና ሰጥተን ከግብር ከፋያችን ጋር ተግባቦት ፈጥረን 2017 ላይ አመቱን ሽያጭ ከሸጠው ሽያጭ 2.5 በመቶ ግብር መሰብሰብ አለበት ከሚል ከሰራ ነው አንጻር ይሄ በጥንካሬ የተሰራ ነው። ከገጠር መሬት ጋር ተያይዞ ከባለድርሻ አካላት ጋር ጠንካራ ስራ መስራት ተችሏል ማለት ነው። በተለይም ዘርፉን ውጤታማ ለማድረግ ብልሹ አሰራሮች ማረም እንደሚገባ የተናገሩት አቶ ሚነወር በዚህም ባለፉት 6 ወራት በ18 ባለሙያዎች ላይ እርምጃ የተወሰደ ሲሆን ደረሰኝ ለተጠቃሚው የማይሰጡና ገቢም በሚሰውሩ 27 ድርጅቶች 2.7 ሚሊዮን ብር በመቅጣት በሕግ ተጠያቂ እንዲሆኑ መደረጉንም አብራርተዋል። በቀጣይ ወራት እንደ ተቋም የሚስተዋሉ ችግሮች ላይ መፍትሄዎችን መስጠት እንደሚገባና ከደረሰኝ አጠቃቀምና ቁጥጥር ጋር ተያይዞም የተጀመሩ የታክስ ሕግ የማስከበር ስራዎችን አጠናክሮ ማስቀጠል እንደሚገባ ማሳስበዋል። በግማሽ ዓመቱ ከ18 በላይ ባለሙያዎች እርምጃ የመውሰድ ስራ ነው የተሰራው። ከተቋም እስከ ማሰናበት ድረስ በህግ ከሶ እስከ ማስጠየቅ ድረስ የደረሱ የህግ ተጠያቂነት የማሳረፍ ስራ ተሰርተዋል። በነጋዴው በኩል በተለይ ደረሰኝ ለተጠቃሚ በማይሰጡ ግብር ከፋዮች በእያንዳንዳቸው 27 የንግድ ድርጅቶች በእያንዳንዳቸው 100 ሺህ ብር 2.7 ሚሊዮን ቅጣት ተቀጥተዋል። ስለዚህ የህግ ከማስከበር አንጻር በዚህ ዘርፍ የተሰሩ ስራዎች ዋና ዋናዎቹ ናቸው። የጉራጌ ዞን ምክር ቤት የኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ጠጅ የደነቀው በበኩላቸው በዞኑ አጠቃላይ የህዝቡን የልማትና መልካም አስተዳደር ስራዎችን ለማከናወን የዞኑ ገቢ በቁርጠኝነት መሰብሰብ እንደሚገባም ተናግረዋል። በመሆኑም በገቢ አሰባሰብ ዙሪያ በምክር ቤት ደረጃ በግማሽ ዓመት አፈጻጸም ላይ ትኩረት ያደረጉ ስራዎችና በቀጣይ ተግባራት ዙሪያ ሰፊ ውይይት መደረጉን ያወሱት ወይዘሮ ጠጄ በዚህም የተሻለ የገቢ አፈጻጸም መኖሩንና በቀጣይም የተሻለ ውጤት እንዲመዘገብ አቅጣጫ መቀመጡንም ተናግረዋል። የህብረተሰቡን የመልማት ጥያቄዎች ለመመለስ በተለይም በገጠር እርሻ መሬት ገቢ አሰባሰብና በመዘጋጃ ቤት ገቢ አሰባሰብ ላይ ቅንጅታዊ ስራዎች እንደሚያስፈልጉም ጠቁመዋል። የገቢ ጉዳይ ለገቢ ተቋም ብቻ የሚተው እንዳልሆነ የገለጹት ሰብሳቢዋ ሁሉም ባለድርሻ አካላት በታክስ አሰባሰብ ዙሪያ ተሳትፏቸውን ማጠናከር እንደሚገባ አሳስበዋል። ማህበረሰባችን አንዳንዱ ጠያቂ ብቻ ሞጋች ይሆናል። ከሱ የሚጠበቅበትን ከመወጣት ይልቅ ምን ተደረገልን ይላል። እኛ ወደታች ስንወርድ ከሱ የሚጠበቀውን ግን እሱ ሲሰጥ ነው ልማት ማምጣት የሚቻለው። ለገቢ መምሪያ ምን ተወው ሳይሆን እኛም እንደ ምክር ቤት ባለድርሻ አካላትም ሁሉም አመራር ትኩረት ሰጥቶ የሚሰራው ተግባር ስለሆነ በርብርብ ሰርተን የተሻለ ውጤት እንድናመጣ የሚል መልእክት ለማስተላለፍ መድረኩ ተሳታፊዎች በሰጡት አስተያየትም ባለፉት 6 ወራት የተለያዩ የገቢ አማራጮችን ተጠቅመው ገቢ ሲሰበስቡ እንደነበር ገልጸው ከመድረኩ ለቀጣይ ስራቸው የሚያግዝ ግንዛቤ ማግኘታቸውን አስረድተዋል። ቀጣይ እኛ ባለብን የገቢ ጉድለቶች ላይ ያለን ቀጣይ ባሉ 6 ወራት እንዴት ማሳካት እንዳለብን በልዩ እቅድ አቅደን ለመንቀሳቀስ እቅዳችንን ከግብ ለማድረስ ጥረት ለምናደርግበት ይሆናል ማለት ነው። ገጠር መሬት አፈጻጸማችን ያው አሁን ካለው አንጻር የተሻለ ቢሆንም መድረስ ካለብንና ከተቀመጠው ግብ አንጻር ዝቅተኛ ነው። ግን ባጠረ ጊዜ የገጠር መሬት ግብር አሰባሰብ እናጠናቅቃለን ብለን እናስባለን።